ብዙዎቻችን ኮንፈርት ዞን ውስጥ ነው ያለነው። ጉዳዩ እኛ ጋር ይምጣ እንጂ ጉዳዩ እኛን አይዳስ እንጂ ጉዳዩ እኛን አይንካ እንጂ የሌላው ችግር የሌላው መከራ ማያሳስበው ትውልድ በስቷል። የዚህ የኒው ጄኔሬሽን የአዲሱ ዘመን ትውልድ የኤአይ ትውልድ ውጤት ነው። ሰዋዊነት እየጠፋ ለሰው ማዘን እየጠፋ የሌላውን መከራ የራስ ማረግ እንደ ነውር ብቻ ሳይሆን እንደ ሀፍረት የሚቆጥሩ ብዙዎች እንዲበዙ ሆነው ትናንት የትግራይ ጦርነት የኛም ጦርነት ነው ብለን ብንጸልይ ሱባኤ ብንገባ እግዚኦ በሰሜኑ በአማራው ዛሬ በኦሮሚያ አካባቢ ዛሬ በሌላው ጋር የምንሰማው ግጭት እግዚአብሔር ያቆመው ነበረ። ዛሬም አልረፈደም። ማረን እንበለው። የሌላውን መከራ የራሳችን እናድርግ። ይሄ የምንሰማው እዚህም እዛም መገዳደል እዚህም እዛም ደም መፍሰስ መራራ ስር በቅሎ በብዙዎች ዘንድ ለይቅርታ ልባተው ዛሬ መንገዱ ሁሉ ጭንቅ በዜናው ሁሉ መከራ መሆን የጀመረው መራራ ስር በየቦታው ስላደገ ነው። ግጭት ይበዛል። ግጭት ደግሞ ደስታን ያጠፋል። ደስታ ሲጠፋ ደግሞ መንፈሳዊ ድክ የተጣላ ሰው የተጋጨ ሰው ቂመኛ ሰው በጥላቻ የመረዘ ልብ ለጥቂት ደቂቃ በርከክ ብሎ መጸለይ አይችል። በዚህ ዘመን ብዙዎቻችን ከምንቸገርበት ጉዳዮች መካከል የትናንት ነገር ያበሳጨናል፣ የነገ ነገር ያስፈራናል። ወይኔ ትናንትና ይሄን ባረግ ይሄን ብሰራ ይሄን ባከናውን እንዲህ አልሆንም ነበር እንላለን። የብዙዎቻችን ህይወት በተለይ በአሁኑ ወቅት በምሬት የተያዘ የምሬት ምክንያቶቻችን ደግሞ አንዱን ነክቶ ሌላውን የሚተው ሳይሆን እንደ ሰንሰለት የተሳሰረ ማህበረሰብን ሙሉ የዋጀ የነካ የዳሰሰ የዳበሰ ብዙ ምሬቶች በሕይወታችን ውስጥ ገጥመውን ተመስገን ለማለት ሰይጣን አንደበታችንን ይይዘው። የጎረቤት የትዳር ግጭት የኔስ ቢሆን ብለህ በጸሎት አስብ። የጎረቤት ልጅ መበላሸት የኔስ ልጅ ቢበላሽ ብለህ በጸሎት አስብ። የጎረቤት በረከት ማጣት በኔስ ቤት መጥቶ ቢሆን ብለህ አስብ። የመንደር ሁከት፣ የመንደር ጸብ፣ የመንደር የሀገር ሁከት፣ የሀገር ጸብ በኔስ ቢሆን ብዙ ሰዎች ዛሬ የሌሎችን መከራ የራስ ለማድረግ ጆሮአቸውን ደፍተነዋል። ጆሮአቸውን በጥጥ ደፍነዋል። እንደውም የሰው መጎሳቆል፣ የሰው መፈናቀል፣ የሰው ሞት፣ የሰው መከራ፣ የሰው ችግር ላለመስማት እምቢ ያለ ብዙ ትውልድ የበዛበት ዘመን ላይ ደርሰናል። ወልድ ወመንፈስ ቅዱስ አሐዱ